በኩልም እንደዛ ያለው የመጨረሻ በማጭ ነው ያረዳት ወደ ቤቷ መመለስ አለበት አልፈለጋትም አይደለም ካልፈለጋትም በማጭ ነፍሷም እንዳይወጣ እንዳይድንም ያረጋል መከናነብ አልፈልግም በቃ እኔ ወንድን ስለማመጥ መኖር አልፈልግም ደግሞ ኃይለኛ ጓደኛ እናንተ ያላችሁ ነገሩን መፍታት ያቀጣችሁ የውስጥ ጓደኛዋ ነች ምላት እሷ ነች ማርፍባት ልቤም ያተበዛረ ያሏት ነው ማለት ግቢ ልትያት መጣ ኖርሽ እሷ እዛ የምትቀመጠው እኔ እንድትወጣ አላደረኩም ወይ እኔ አልፈለኩም ወይ እንዴ እኔ አልሞከርኩም ወይ እኔ ላንቺ ይሄ ነው ህይወት ለምንድነው ይሄ ነው መውጣት ነው እያስተካከልኩኝ ነው አይደል ያለውትኝ እንዳለ እና ቤት ለመግባት ፈለኩኝ ላጸዳህ እኔ ሰላም አላገኘሁም ትላንትና እንደዛ አድርጋ ከወጣ በኋላ ልጅቷ ከዛ ቤት አትወጣልሽም ይክራ የለውም እሱን አንቺ ከቤቱ የማስወጣት እኮ ለምን ክፍተት የምትፈጥሪላቸው እሺ ለነሱ ለምን ክፍተት የምትፈጥሪ ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ ደህና ናችሁልኝ በኔ ቤት የመጀመሪያ አዲስ እንግዳ ታቆታላችሁ ግን ሰላም በላችሁ እንዴት ናችሁልኝ ነባባላለሁኝ ያው ለማታቁኝ ያንቺ ፋሚሊዎች ናቸው እንዴት ናችሁ ሁሉ ሰላም ነው አማን ነው ደህና ነህ እኛ ፈጣሪ መስገናለን ኦኬ ያው ዛሬ እንግዲህ የመጣንበት ዋንኛው ምክንያት እነ ሰሞኑ በዙሪያችን ያለው ነገር ታውቃላችሁና ከባድ ጸብ ምናም ተፈጥሮ ነበረ በኢክሩ ኬዝ ማለት ነውና የኢክሩ ማዘር ቤት ጠርተው ነበረ አጋጣሚ እሱንም ፈልገውት ነበር ምናምንና የፈለጉበት ምክንያት እኛም ያው ባይጠሩንም ልንሄድ ነበር ምክንያቱም ኢክራም ከዚህ በኋላ በእንደዚህ አይነት ህይወት መቀጠል አለባት በያላምንም የፈለገ ነገር ቢመጣ ቤቷ ሆና ነው መከላከል ያለባት ከፈለጋት አብሯት ይኖራል ካልፈለጋት ደግሞ መሄድ ይችላል እንጂ ሁሌ ገብቶ ቤት ለቆ መውጣት ልጆቹንም በዚህ ልክ እንደዚህ ማንከራተት ራሷም ተንከራታ እንደዚህ ጥሩ ነው ብዬ አላስብምና ዛሬ ከነባጋ ቤት ይዘናት እንሄዳለን የራሷ ቤት ማለት ነውና እርግጠኛ ነኝ ትኖራለች ያው ትኖራለች እንግዲህ ቤተሰብ ምን መሰላችሁ ያሳለፈችው ነገር መጣላት መምታት ምናምን አልፈልግም እኔ አሁን ማለት እሷ ከሷ ጋር አሁን ብንሄድ ጸብ ነው የሚፈጠረውና ያንን ነገር መድጋም አልፈልግም እንደ ሰው ልጅ አይምሮ ካላት እርግጠኛ ነኝ ትሄዳለች ካሌላት ማዘርም ደግሞ ሊኖሩ ስለሚችሉ የቁም ማዘር ይኖራሉ እንግዲህ ዋናው ሐሳባችን ምንድነው እንዲታረቁና ያው በውስጥም እንግዲህ ስታናግሩን የነበራችሁ ሰዎች አላችሁ ያው ነገሩ ቀልድ አይደለም በማከላቸው ልጆች አሉ ይሄኛው እንደዚህ አይነት ታሪክ ግን ብዙ ሰዎች ላይ የሚፈጸምና የሚከሰት ቢሆንም ግን እንዴት መፍታት እንችላለን ሚለውን ነገር ነው ትልቁን ታርጌት አድርገን የተነሳ ነው በማከላቸው አሁን የሆነች ልጅም እንደቀመጠ እንግዲህ ገብታለች አይደል ታውቂያለሽ በጣም ነው የሚያስጠላው ነገሩ ሞር እየተወሳሰበ ስለሆነ ለመፍታት እንግዲህ ቤተሰብን ሞክራለን አውርሶም ደግሞ ተገናኝተን በደንብ ማውርተንበታል እንዴት ማድረግ እንደምንችል ስንሄድም ደግሞ ያልጠበቅናቸው ነገሮች እንግዲህ አሁን እኛ ከዚህ አስበን የምንሄደው እርቅ እንዲወርድ ምናምን ነገር ነው ግን ሞርዛ ስንሄድ ደግሞ ያልጠበቅነው ነገር ሊፈጠር ይችላል ምንም ነገር ቢፈጠርም ቢታረቁም ባይታረቁም ቤቷ ውስጥ መሆን አለባት ልጁን ነው አይደለ ይዛ የተንከራተተች ያለችው ራሷ እንደዛ ባበጃጁት ቤት ምናምን ለቆ ወጥቶ ሌላ ሴት መግባት ማለት ለኔ አይገባኝም እንደዚህ አይነት ነገር ግን ኢክራም ይበቃታል ነው ምለው እኔ እና ብዙ ሰው አይረዳትም ኢክራም ብዙ ቁስል ያለባት ልጅ ብዙ ህመም ያለባት እውነት ለመናገርና ያ ነገርን ደግሞ ሰው አይረዳትም አብሯት ያለ ሰው አቅራቢያዋ ስለሷ የሚያቅሰው ነውና የሚረዳት እኔ ብቻዬን ሆኜ ብዙ ታግያለሁ በጣም ብዙ ማለት ነውና ነባውነት አንተ ላይ አንተ ራሱ ሳትመጣ አንተ ሳታቅ ምናም በጣም ብዙ ነገራቶችን ብዙ ነገር አጫውተሽኛል ግን ለመቀየር ብዙ ሞክሬያለሁኝ ግን አላቅም በዚህ ልክ የሰው ልጅ ፈተና ይበዛበታል ለምን እንደሆነ አላቅም ግን ያው አላህ የሚወደው ነው አይደል የሚፈትነው ያው ስለሚወዳትም ይሆናል የሚፈትናትና ከዚህ በኋላ ግን ቤቷ ሆና የሚመጣውን ችግር መጋፈጥ አለባት ብለን ነው የምናስበው እኛ ትልቁ ሐሳባችን እንግዲህ ቤተሰብ ያንን ነው ወደ ቤቷ ተመለሳ ያቺም የገባችውም ልጅ ከተቻለ እንግዲህ በሰላም መንገድ እንድትወጣ አልሆነ ደግሞ ህግ አለ ህግ አለ ከዚህ በኋላ ብዙዎቻችሁም ወደ ህግም እንደዚህ ምናምን እያላችሁ ነው እኛ መጀመሪያ በሰላማዊ መንገድ ሄደን ከዛ በኋላ ነው ወደ ህግ ምናምን ለመሄድ የወሰንነው ከዛ እንግዲህ ካልሆነ
ቀጣይ እርምጃ ይወሰዳል። ግን አሁን በተቻለ መጠን ሰውም ሳይሰማ እንግዲህ አይተሻል። ሰውም ሲሰማ ደግሞ ብዙ ነገር ነው የሚለው እንደዚህ አይነት ነገር። አሁን እንግዲህ እነ ኢክሩ ሰፈር ነው ያለነው። በር ላይ ሆነን ለምን እንደመጣል እናንተ ትንሽ እናሳውቃችሁ ብለን ነው። ያ ሁሉንም ነገር እናንተ ታውቁታላችሁ ከመጀመሪያም እስከ መጨረሻም። ከናንተ የሚደበቅ ነገር አለ ብዬ አላስብም። እነ ኢክሩ ቤት ልንሄድ ነው። ኢክሩን ይዘናት እንወጣለን። ምክንያቱም ደውዬላታለሁኝ ቤት እንድትጠብቀኝ የትም እንዳትሄጂ ምናምን ብያታለሁ። እንግዲህ እንደዛ ነው ቤተሰብ። ያው እንደሚሳካልን ተስፋ እናደርጋለን። እስከ መጨረሻው አብራችሁ ነው። የትም አትሄድም ብዬ ተስፋ አደርጋለሁ። ምክንያቱም አስጠንቅቂያታለሁ። የትም እንዳትሄድ። አዎ ነግሬያታለሁ። የትም እንዳትሄድ ነግሬያታለሁ። እንግዲህ እኔ ያላቅ ካለ ሰላም ይወርዳል ዛሬ ኢንሻአላህ። እኔ ነኝ ሰላም እዚህ እንዴት ናችሁ? ወይኔ ፍቅር እናቴ ቆይ መጥቼ ስምሻለሁ። እሺ ሰላሙ አለይኩም ቤቶች እዚህ ቤት እንዴት ናችሁ? እንግባ ማዘሯ ሰላም አለይኩም እንዴት ነሽ? ሰላም ነው። ሰላም አለይኩም ሰላም። እንኳን ሰላም ቆየሽ። ሰላም ነው። ሰላም ነው። ውጭ ነው ኢክሩስ? ሰላም ነው። ሰላም ነው። ውጭ ነው። ኢክሩስ? ኢክሩ የለችም አሁን ወጣች ማለት እዚህ ጎረቤት ነች። አሁን ግቡ አቤት። አይ አንገባም። የት ሄዳ ነው? የለችም። ትንሽ ወጣ ብለን ጎረቤት። ለምን ሄደች? የትም እንዳትሄጂ ብያት ነበር። ልትጠይቅ እዚህ ቅርብ ነው። እንዳትወጪ ብያት ነበር። ውጭ ነው ና ነይ። አይ አንገባም፣ አንቆይም። ውጭ ነው እዚህ። ኧረ ይኸው ጥላ አለ ወንበሩ ጋር ነው። ካሜራ ማዘሯ ስለ ኢክሩ የማያውቅ ሰው የለምና ከዚህ በኋላ ደግሞ ወደ ቤቷ መሄድ አለባት። ቤቷ ሆና ነው ሁሉንም ነገር ማስተካከል ያለባት። አንቺም ከዚህ በላይ መጨነቅ ያለብሽ ምንም ችግር የለብኝም። እንቸገራለን። ማዘሯ መግባት አለባት ወደ ቤት። አትገባም። ለምን አትገባም? አይ ለምን ምን ታመጣለቻችን ነው? በንብረቷ በቤቷ በመኝታዋ ላይ ሴት ይዞ ገብቶ ቆይ አንቺ ደህና ጓደኛዋ ነበርሽ? በሆነም ማዘሯ ግን ቤቷ ነው። ቤቷ ሆና መከላከል እንችላለን። ለቀላት እንዴት ትወጣለች ቤቱን? አትሄድም። ርካሽ ነች እንደኔ ልጅ። እኔ ረክሳ አይደለም ማዘሯን ያውቃታለሁ። ኢክራም ግን መግባት አለባት ቤቷ ላይ ሆና ነው መከላከል የምትችለው። ህግ አለ እኮ ልጄ ለኔ ውድ ነች። ህግም አለ እና ለዛች ቱሃን የሆነች ልጅ ነው ቤቱን ለቀላት የምትወጣው። እሺ ይቃውም አይደለም። እሺ ትዳሯን ቤቷን እንዴት ጥላ ትወጣለች? እሱ ከፈለገ ውጪ ላይ ማግጥ። አይ ካሁኗ ጋራ ይቀጥል ከፈለገ ምን ማለት ነው? ይቀጥል ማለት ማዘር ነገሮች እኮ ከሰር ነው በጊዜ ነገሩን ለማ አለበት እንጂ እኮ ልክ እኮ ነው። አንቺ ቤት ቢሆንስ ምን ትያለሽ? ከቤት አልወጣም ምን አልወጣም ከቤቴ። እሷ ደግሞ አራስ ጥሪ እኮ ነው የወጣችው እንጂ እኮ ልትወልድ ወጣች እንጂ ቤቷ ነው። ዞሮ ቤቷ ነው። ለአራስ አንቺ ጋር ብትመጣም ቤቷ ነው አይደለ? ለምን ሴት ገብታ እንትን ብላ ቆሽሾ ቤት እንደዚህ ነው ባማለሁት ቤት ሴት ገብታ ነው ዝም ብያት ትቻት መውጣው ማዘሯ ጥሩ አይደለም። አንቺ ትደግፊያታለሽ? ምን አለ መሰሉት ነገሩ በቃ ከስር ነው መፈታት ያለበት። ልጆቼ ተው አይደለም ማዘሯ ቤት እንሁንና እኔ አለሁ ከጎና። አንቺ ሴቷ በአንቺ ቤት ቢሆንስ እኮ በኔ ቤት ቢሆን ታምጃለሽ፣ ጨርቅ ትትያለሽ። ደግሞ ውጪ የፈለጉ ነገር ጥሩ አይደለም ማዘሯ። አንቺም እንኳን እሺ ቢያንስ እንኳን እሺ እንድትገባ ነው ጀሙ። ይሄ ልክ አይደለም። በአንቺ ቤት ቢሆን እኮ ጨርቅ ያስፈልሻል እኮ አይደለም ማዘር። አሁን እኮ መፈታት ቶሎ መፈታት አለበት። እንደዚህ በተባለ ጉዳይ አይደለም። ለዛች ብላ ቤቱን ጥላ መውጣት የለባትም ማዘሯ። ምንም አይፋታም። የለመደ ሰው ያውም ነው። አሁን ሰዎች እኮ ብዙ ነገር እያሉ ነው። ይበሉ ከዚህ አይብስም። እሺ ልጆቹስ ማዘሯ ይሁኑ ልጆቹስ? እሺ እንደዚህ ነው ማደግ ያለባቸው ልጆቿ። ግራ የሚገባ ነገር እኮ እየሆነ ነው። ልጆቿ ምንም አይሆንም። መጣች እኮ አትሂጂ አላልኩሽም እንዴ? አሁን እየመጣን ነው ብዬሽልኝ። ሰላም ነው። እንዴት ነሽ? ነቢል ሁሉ ሰላም? እንዴት ነሽ? እናቴ አለልሽ ሰላም። አብራችሁ ነበር። ካሜራ ይዘናል። ቁጭ በይ። አንቆይም።
እኮ እሺ ይቅርታ አንቆይም ግን እንሂድ ተነሽ በቃ ያው ማዘሯን እያወራ ነበር ግን እንሂድ ወደ ቤትሽ ተመለሽ ወደ ነው ለሆነ ጉዳይ ነበር የመጣነውና አትሄድም ጀሞ አንቺ በሷ ቦታ ብትሆን ማዘሯ አንቺ እንትን አትበይ አይደለም ቤትሽን ነው ንክሩ ቤትሽ ሆኝና ለዛች ነው እኛ የምናንሰው ለዛች ነው እኛ የምናንሰው ከመጀመሪያ ጀምራችሁ ነገሩ ምን ተፈጠረ ምንም አልተፈጠረም እቤት እንሂድ በቃ ተነሽ ምትለው ነገር ሰማሽ ይዘናት ልንሄድ ነው የመጣነው ቤቷን ለምን ጥላት ወጣለች ቤቷ የት ይሄዳል አልኩኝ እዛ ቤትሽ ሆነሽ መከላከል አትችይ ቤትሽ ሆነሽ መከላከል አትችይ በቃ ማንንም ከቤትሽ ማስወጣት ትችያለሽ ቤትሽ ነው አይደለ ቤት እንሂድ ባይ ይቀልሽ ነው ቆይ ምንድነው ኢክራም እኔ እየቀለድኩኝ አይደለም ሽክሩ ነባንም ማለት ነው እኮ አዳምጪኝ እሺ እኮ እሺ አዳምጪኝ እሺ አንጮም እኮ አዳምጪኝ ምንም አልሆነም ይኸውልሽ እኔንም ሰው ቁጭ እኔ ይኸውልሽ እኮ አዳምጪኝ ስለዚህ ወሬ ከሆነ እኔ ወይኔ ጉዴ አዳምጪኝ እኮ እኮ ቁጭ በይ እሺ ቁጭ በይ አገቢም እሺ ቁጭ በይ እሺ እኮ አገቢም ይኸውልሽ እኔንም ሰው ማለት ነው ቤቷ ሆና ትከላከል እያሉኝ ነው ቤቷ ሆና ማንንም ማስወጣት ትችላለች ምን እንዲያረጋት ነው ማዘር ነገሩ እኮ በጣም እየተወሳሰበ አንቺ ብትሆኚ በዛ ቦታ ላይ ታብጃለሽ ባውሎን ማዘር እኔ እኮ ሳልረዳት ቀርቼ አይደለም እንደዚህ ነገር ይፈጠራል እያለን ነው በውስጥ በኩልም እንደዛ እያሉ ይሄ መጨረሻ በማጭድ ያረዳት አሁን ወደ ቤቷ መመለስ አለበት አልፈለጋትም አይደለም በቢላ ሳይሆን በማጭድ ነፍሷም እንዳይወጣ እንዳይድንም ያረጋት አረ ማዘሯ እኔ እኮ እሷ እንድትጎዳ እኮ አልፈልግም ግን ቤትሽ ሆነሽ መከላከል ትቻለሽ እክሩ ማንንም እንዳይመጣብሽ ማድረግ እንችላለን አትልሽት ምለው እኮ ጓደኛ ነገሩን እኮ አምና ተቀብለ አንቺ እኮ የውስጥ ጓደኛ ነሽ ነው ይሄው አንቺ ነገሮችን ሁኔታው አሁን እኮ እሷ አምና ተቀብለ ጭራሽ ላለ እንደውም አንቺ ነበርሽ እኮ መመለስ ያለብሽ አይደል እንዴ ለምን ትመለሳለች እሺ ለራስ መጣች አይደል ለራስ መጣች አይደል መብት የለውም አንቺ ነው መግባት መብት አለው እሱ ግን ኢክሩ መብት የለውም እሱን አንቺ ከቤቱ የማስወጣት እኮ ለምን ክፍተት የምትፈጥሪላቸው እሺ ለነሱ ለምን ክፍተት የምትፈጥሪው ለምን ጥለሽ ትወጫለሽ እዛ ሆነሽ ነው ወይ መከራከርም ካለብሽ ማስወጣትም ካለብሽ ነው ወይስ ቤትሽን ጥለሽ ወጥተሽ ነው እስከ ህግ መውሰድ ወሬኔ መስማትም ማውራትም አልፈልግም እዚህ ግባ የሚባል ወሬ ነው ህይወትሽ እዚህ ግባ የማይባል ወሬ እዚህ ጋር ይዛችሁ ምናምን ያከፍታችሁ በቃ ላንቺ ይሄ ነው ህይወት ለምንድነው ይሄ ነው መውጣት ነው እያስተካከልኩኝ ነው አይደል ያለውትኝ እንዳለ እና ቤት ለመግባት ፈለኩኝ ለጸደህ እኔ ሰላም አላገኘውን ትላንትና እንደዛ አድርጋ ከወጣ በኋላ ልጅቷ ከዛ ቤት አትወጣልሽም ኢክራም አትወጣም በቃ እኔ እንደዛ አድርጋት ከወጣውኝ በኋላ ክፍተት ለምን ትፈጥራለሽ ቤትሽ ለቁጭ ብለሽ እሷ ማባረር ትችያለሽ አለቀ ቤትሽ ደግሞ አትመጣም እሷ እኛ ያለን አትመጣም ለዛ እንሂድ ቤት ተነሽና ልጁን ይዘን እንሂድ ማድረግ ያለብሽ ነገር ራስሽን አረጋግተሽ ቪዲዮ እየደወሉልኝ አይደለም ያማታለ ቪዲዮ እየተደወለልኝ እኮ እንሂድበት እና እሱማ ሞር እኮ አንቺን ለመረበሽ አይደል እንዴ እሱማ ሰላማን እየነሳቻት አውቃለሁ ግን እንሂድባት እንሂድባቸው ተጠቅሞ ማለት ነው አንዴ ነገሩ ክፍተቱ ከሰፋ ህግም እኮ አንቺ ነው የሚደግፈው ይክሩ ማንንም እኮ አንቺ ነው የሚደግፈው ይደግፋት በቃ እዛ አይደለም ማዘር ነገሩ ከሰፋ በኋላ መመለስ ይደግፋት እኮ እኛ እኮ አሁን ምንድነው ነገሩ በደንብ ሳይወሳሰብ በእኛ ማይፈታ ከሆነ ወደ ህግ እንዲሄድ ነው ነገሩ ይሄ ቆሻሻ ነው ስለዚህ ሰዎች ደግሞ እናንተ ያያላችሁ እሷንም እንደዛው ነው ሲሏት ነበር እሷ ደግሞ ኃይለኛ ጓደኛ እናንተ ያያላችሁ ነገሩ መፍታት ያቀጣቸው የውስጥ ጓደኛዋ ነች ምላት እሷ ነች ማርፍባት ልበሚያስበዛ እንደዛ ያሏት ነው ማለት ግቢ ልትያት መጣሽ እና እኔ አብሬያት ነው ሻብሬሽ ልግባ ነኝ ጀሞተ አብሬሽ ልግባ ይኩ ትዳር ትሆኛታለሽ አይደል እሱ መቼም አይደል ማቤት ውስጥ ሰላም እስከትፈጥሪ ድረስ አላህ ብሎ ሰላም እስከትፈጥሩ እኔ ያለው ይሄው አብሬሽ እኔ ያለው ማን ይነካሻል ራስሽን አረጋግተሽ ወደዛ ነው መመለስ ያለብሽ እኛም ማለት እኮ እሱ ሰላም እስከትፈጥሩ ድረስ ወደ ቤትሽ እስኪመጣ ወይ አንቺ ጋር ያው መረጋጋት ነው ፈልገው ሰላም ነው ፈልገው በዚህ አይነት ወሬ እኔ ከእናንተ ጋር ቁጭ ብዬ አላወራም እና ነገስ ምንድነው የሚሆነው ብለሽ አስበሻል ግን ብንለያይ ይሻላል ከእናንተ ጋር ራሱ እኮ ነገ ምንድነው የሚሆነው ብለሽ አስበሻል ምንድነው ሊሆን የሚችለው በዚሁ ዝም ብለሽ አንቺ ነገሩን ችላ እያልሽው ከተውሹ ነገ ክፍተት ነው እየፈጠረች ያለችው እኮ ነባ እንደዛ እኮ ነው እየተባለ እኛም እኮ እየተባለሽም ግን ክፍተት አንፍጠር ማም እያለች ቤት ገብተሽ ቁጭ በይ እያልሽ እናስወጣታለን እንዴት ነው አንቺ ኖረሽ እሷ እዛ የምትቀመጠው እኔ እንድትወጣ አላደረኩም ወይ እኔ አልፈለኩም ወይ እንዴ እኔ አልሞከርኩም ወይ እኔ አልጣርኩም እንዴ ጥረሻል በቃ ግን እንሂድ አሁን አብረን እንሂድ የመጨረሻ አንድ ነው እኔ ቅሌቴ መከናነብ አልፈልግም በቃ እኔ ወንድን ስለማመጥ መኖር አልፈልግም በቃ አለቀ መስዋዕትን የምከፊው ለልጆችሽ ብለሽ ነው ለልጅሽ ብለሽ ነው እኮ ለልጅሽ ብለሽ ነው ማንንም ያላየው ያልሰማው ከፈልኩኝ ግዴታ ሚዲያ ላይ መቅረጽ አለብኝ ግዴታ ሁሉም ነገር መውጣት አለበት
ሁሉንም ነገር ያቅሜን አድርጋለሁኝ እኔ ገባሽ አይደለ ለዛ ደግሞ ካሁን በኋላ እኔ ጀግና ሴት ነው መሆን ያለብኝ እንጂ ለሱ ሁሌ ሳጎበድድ አይደለም ደግሞ እዛ የተጨመላለቀ ወንድ ምናምን እኔ ጋር እንዲመጣም አልፈቅድም ባሁኑ ማለት ነው ተረዳሽኝ አይደል አባባሌ እንዴ የዕቃ መዋዋስ እንጂ የባል መዋዋስን እኔ አላውቅም ኢክራም እንግዲህ ነገሮች እኮ እንደጠበቅናቸው እየሆኑ አይደለም በጣም አስቸጋሪ ነው እሷም አሁን እውነት አላት ግን ቢሆንም ነገሩ ግን በእንደዚህ ነው መንገድ አለ በጣም እውነት አላት ማዘር እውነት አላት አላት እኮ ማዘር ግን በዚህ አይነት መንገድ እንዴት መፍታት እንችላለን ነገሩ እኮ በጣም እሷ እንደው ወንድ ብትሆን ነው ጀግና ብትሆን ነው እንጂ ሌላዋ ሴት ብትሆንማ እስካሁን በምድር ላይ አኖርም ወላሂ በሚወርድባት አቀ አሁን እንዴት ነው የምናረጋው በሚሆኑት እሱማ በጣም ጠንካራ ነው ማዘሯ ግን ከዚህ በኋላ በቃ ራሷ ቁማ እዛው መከላከል አለባት ብዬ ነው እኔ ቤቷ አሁን መከታተል አለባት ይኸው የእናቷ ቤት አለ እኔ ያለው ከጎን ነው አሁን ስለዚህ በቃ ምንድነው ማድረግ ያለብን እኔ ከራሷ ደግሞ እስቲ እየሞከረች ነው አንቺ ወይ ደግሞ ቆይ ተረጋግተሽ ለማናገር እንግዲህ መሞከር ነው ዛሬ ቢያንስ አንተ መተ ወደ ቤት ሄደን የሚመጣው ነገር ሁሉ አብረን ልጋፈጥ ነው የፈለኩት እንደዛ አሁንም መሆንም ያለበት እንደዛ ነው ገብቶሻል አይደል ተረጋግተንም ቢሆን አንቺም ራስሽን አረጋግተሽ ያው ሞር ከካሜራም ጀርባ እንደምታወሪያ ታውቃለሁ ግን በደንብ ለማስረዳት መሞከር ነው እንደዛ ነው እንጂ የሚሻለው ነገሩ የባሰ አሁንም ሌላ ነገር ነው እየሆነ የሚሄደው ስለዚህ እስቲ እንደዛ እናረጋለን እንግዲህ ማዘር ያው እንግዲህ እንደዛ መሆን እኮ ስላለበት ነው እሱንም የሚያስጨንቅ ነው እኔ ምን አክል ጨነቃለሁ ላንቺም እኮ ረፍት እንደሆነ አረ ችግር የለም ለኔ እንጂ ለሷንሰሽ እኮ አይደለም ከብት ለቀንዱ አይከብዳትም ማለት አቃለው ማዘሯ ካንቺ አይደለም ለሷ ከሷም በላይ ተወኝ እሷ ተሰቃየች ወላሂ አይደለም ለልጆችሽ ለማንም ነው የምትሆኚው ተጎዳች ደካማ ሰው ነኝ ባክሽ ለማንም አልሆነ አላህ ለሷ አብጅላት ምን ነው የሷ መከራ በዛ እንግዲህ ማን በቃ እሺ ቤተሰብ እኔ ዛሬ ወደ ቤት ይዣት ሄዳለሁ ብዬ ነበር የመጣሁት ምንም ነገር የሚመጣውን ሁሉ ቤቷ ሆነን ልንከላከል ነበር ግን ደግሞ እሷ በራሷ መንገድ መሄድ ፈልጋለች እና በቃ ያው እንግዲህ ምንም ማድረግ አንችልም ሞር ከዚህ በኋላ እንግዲህ በዚህ በተሻለ አድርገን ለመሞከር መጣር ነው ዱአ አድርጉላት በያላችሁበት አላህ ከሷ ጋር ይሁን በቃ ማዘራ ክርስቲያኑ በጸሎት ሙስሊሙ በዱአ ተጣሏት ቻው በቃ በቃ ቻው እሺ ደህና ሁኑ እኛም ምን ሰላም ግቡ ሻይ ብላ አይ ማዘራ አይ በቃ ውጪ ተመለሳችሁ አይ እንሂድ በቃ ቻው እሺ አትጪ አብሽሪ ኧረ አንቀየምሽም አንቺም የልጅ ነገር ሆኖብሽ ችግር የለውም በቃ ግቢ በቃ ቻው እሺ ሰላም እሺ